ምናምን ተብሎ ተተርጉሞ ተበላሽቷል። አሁን ወንድና ሴት ይገናኛሉ ከሴክስ አልተመቸኝም ብሎ ይፋታል። እንደ ኮርማ ሲዞር ይውላል። ግን አንድ ማህፀን ያለው አንድ እንትን ያለው አንድ ዝጌር ሲፈጠር አንድ ነው ሲገላግል እና እንደዛ ማድረግ የለባቸው ካልተስማሙ አርገው በዚህኛው ምን ሴክስ ፊልም ነው የሚሰሩት? ምንድነው የሚስማሙት የማይስማሙት? በዚህ እኮ ሴክስ ፊልም ከሆነ ኦኬ ጉዳዩ ይሄ ዘር ሊሰጣ ዘር ልትቀበል የኔቸሩ ነው የምነግርህ። ኔቸሩ ግን ፌል ካረገ በኋላ የተጫነብህን ለማድረግ ከሆነ ስፔሻሊ አሁን ላይ ደግሞ አስቸጋሪ ነው። የነዛን ሀገር ፊልም እየታየ ስለሆነ እነሱ በ100 ዓመት ነው የደረሱት ወደዚህ አሁን ወደ ፖርኖ ወደ ሴክስ ኢንዱስትሪ ያደጉት በ100 ዓመት ወደዚህ ያድገዋል። ፊልም አይተው አይደለም እነሱ በራሳቸው ላይ ፕራክቲስ እያደረጉ ነው። እኛ ሀገር ደግሞ ያን ፊልም አረጋለሁ ብትል ትሞታለህ፣ ወይ ተሰክታ ትሞታለች ሴትዮዋ። እንደዚህ የማይቻል ነገር ነው። ያ ቢውልድ አድርገው ነው ያመጡት። እንደገና ደግሞ ድራጉም አለ፣ ሌላውም ይጠቀሙት አለ። እንደገና እነሱ መስሪያ ቤት ነው የሚገቡት። መስሪያ ቤት ነው ስራቸው ነው። አሁን ልክ እናንተ ጠዋት እንዲጠርታ የተቀጣጠረን ስራ እንደገባ ነው እነሱም ስራ መስሪያ ቤት ብለው ነው የሚገቡት። ስለዚህ በዚህ ደስታ አለ ብለው ስላመኑ ደሞም ያለ ይመስላል። ያችን ደስታ የሴክሹዋል ፊሊንጓን ያስቀመጠው ክሬተሩ እንደዛ ደስ ካላለ ሄደ ዘር አሰጥም። ያቺ ደስታ እንድትቀመጥ የተደረገው ዘርን ሄደ እንድትሰጥ እንጂ በዛ ተደስተ ምናምን ብለህ ብትል ተሰክታ ቀራ ያደጋ ዘር ሳትሰጥ ደግሞ ያን ደስታ